የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አሁን በአሁኑ ዘመን ያለው ትውልድ ለምንድን ነው ተስፋ ቶሎ የሚቆርጠው? የሚስጥር መተት ብዙ ጊዜ ሲኖር የሚፈራ ንስሐ ስትገቡ ለካህኑ ምንም ኃጢአት አትደብቁ። የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ የቡዳ መንፈስ መጀመሪያ መኖርና ለመኖር ማረጋገጥ አለብኝ ስትሉ ምልክቱ ምንድን ነው? ያንን ትምህርቱን በደንብ ማዳመጥ ቡዳ ምንድን ነው የሚለው ቼክ አድርጎ በትምህርታችን ውስጥ ማየት ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምን የጎዳብኝ? ምን ያበላሸብኝ? እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ አዎ ችግር፣ በእርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ የሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ። አሟጦ መጨረሻ እስክትደርሱ ድረስ ድሃ መሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣው አጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል፣ ምንም እንዳይኖራችሁ አድርጎ። ቂምና ሳንቲም ኪስ ውስጥ አያድርም ይላሉ አይደል ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ፣ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯ ምጥጥ አድርጋ ሁሉም ይከፋባታል። ጎረቤትም በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስበው ቢከፋም ቢለማ ምን ሳይሻል አይቀር የሚባል ነገር አለ። ምንድነው? ለክፉም ለደጉም ምን ሳይሻል አይቀር ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር፣ ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ስላችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ እኮ ጥሩ ነው። ስምን ከመቃብር በላይ ስለሆነ ማለት ነው። ተዝረክርኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳንም ሞተ የሚባል መሆን የለበትም። ኧረ ይሄን አድርጎ እኮ አረፈ እንደው ትልቅ ነገር ሰርቶ አለፈ ይባላል። የዛሬ 20 ዓመት የተተከለ ችግኝ ነው ዛሬ ዛፍ ሆኖ ለእኛ መጠለያ ሆነው። እኛ ደግሞ ችግኝ ተክለን ደግሞ ለሚቀጥሉት ትውልድ ዛፍ እንዲያገኙ ማድረግ አለብን። እና ስለ ቡዳ መንፈስ ማወቅ ነው መጀመሪያው። ሁለተኛ ደግሞ በዙሪያችን ያሉ ሰዎችን ማየት። የእኔ ጠላት ማን ነው? ሰላቢም ቡዳ ስለሆነ ነው። ሰላቢ መንፈስ፣ ምቀኛ የሆነ ሰው በእኔ ዙሪያ ማን አለ? የሚነካካብኝ ሰው፣ በእኔ ነገር የሚቀና ሰው የሆነ ነገር ስትይዙ ማለት ነው። አይ ይሄን ነገር እንደዚህ ብታደርገው ጥሩ ነበር። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት ነው የሚሰጠው። ይሁን ችግር የለውም እድሜ አይኖረውም ግን ተጠቀምበት ይላሉ። አሪፍ ነው እንዴ ጥሩ ነው የገዛኸው ወይ ሲያምር፣ ኧረ እኔም እንደዚህ እገዛለሁ ምናምን የሚል እኮ ቢሆን ጥሩ ነበረ። አንዳንዴ ጥሩ ቅናት ነው እኔም እገዛለሁ ማለት። ግን ያደረጋችሁት ነገር በሙሉ አይጥመውም። ሁሌ ባደረጋችሁት ነገር ላይ ኦፖዝ የሆነ አስተያየት ነው የሚሰጠው። ይሄ ምቀኝነት ነው። የራሱን ኢጎ ሰው ላይ ያንጸባርቃል። ሳያውቀው ግን ቡዳ መንፈስ የሚያስተላልፈው ማለት ነው። ሶስተኛ ደግሞ እንዲህ አይነት ሰው መኖሮቹን ቼክ አድርጉ ነው ይሄ። ሶስተኛ ላይ ግን ተሰብስቦና ተጠንቅቆ መኖር፣ ቡዳ መንፈስ መኖሩን ማወቅ ትችላላችሁ። እቤት ስትቀመጡ ቤት ድረስ አንኳኩቶ ይመጣሉ የቡዳ መንፈስ ያለባችሁ። የት ጠፍተሽ ነው? በእርግጥ የሚያስቡላችሁ ሰዎች ሊመጡ ይችላሉ። ግን በተደጋጋሚ ምን እንደምትበሉ ምን እንደምትጠጡ ቤታችሁ ውስጥ ያለውን ጓዳ ጎድጓዳ ምናምን ቡና ለመጠጣትም በምንም ውሏቸው ሴቶች በተለይ እንደዚህ ቤት ውስጥ በሰፈር በምትውሉበት ሰዓት እንዴት ናችሁ ቡና የለም እንዴ ብለው በየቀኑ ይመጣሉ። በየእንትኑ የምትበሉትን ስንዴ ስንት እንዳስፈጫችሁ ጤፉ ምኑ ሁሉ ነገር ኢንፎርሜሽን ማወቅ ይፈልጋሉ። መረጃው የእናንተ ቤት መረጃ እንዲኖራቸው ይፈልጋሉ። ከዛስ ምንም ባያደርጉም እንኳን ቡዳው ይበለዋል። ከዛ በኋላ የተመናመነ ከዛስ እናንተ አበድሩኝ እንድትሏቸው ይፈልጋሉ። ከነሱ ቤት እናንተም እህል እንድትበደሩና አለሁኝ አይነት ነገር ከዛ ቤት እኔም ስላበደርኳት ቤት ሁልጊዜ እገኛለሁ የማለት ነገር እና የቡዳ መንፈስ ሳያስቡትም አስበውትም በዙሪያቸው ያሉ ሰዎች ላይ ቼክ ማድረግ ያስፈልጋል። ሌላው እንደ 1 2 ብዬ 3 ብዬ ማልሰጠው ቁጥርም ማልሰጠው የቡዳ መንፈስ መኖሩን በጸበል በጾም በጸሎት በስግደት በደንብ አድርጋችሁ ወጥራችሁ ይዛችሁት ማስለፍለፍና ማነኬት ነው የመጣው መቼ ነው የበላኸኝ ወይም ደግሞ ከእናት ማህፀን ነው ወይ ብሎ ጠይቆ ማወቅ ይቻላል። ይሄ ከቁጥር ውስጥ የማይገባ ዋና ጉዳይ ነው። ይሄን ይመስላል። እህታችን እንግዲህ ጥሩ የትዳር ዘመን እንዲኖርሽ ተስፋ አደርጋለሁ። እጮኛ ጓደኛ ይዣለሁ እያለች ነው። ያሳካልሽ ጥሩ ነው።
ይሄ ቤተሰብ እንዲታረቅ ምክንያት የሆንሽው አንቺ ብትሆኝም ግን የበለጠ የእናትሽ ግልጽነትና የዋህነት እንደሆነ ነው የምረዳውና እኚህ ሴትዮ እቺ እናት አሁን እንኳን ሊፕስቲክ ልትቀባ ምን ልትል የምትለብሰው ቀሚስ ማጠቃላይ የምታደርገው ነገር ለሰፈር ሰው ትንግርት ነው፣ እንቆቅልሽ ነው የሆነው። ውሽማ የተባለው ሰውዬ ያ ቢስቱ የሞተችበት ሰውዬ እንኳን አንገቱን ደፍቶ ወደ ቤቱ እስኪገባ ድረስ ነው የዘጋችሁ ማለት ነው። እና በዚህ ልክ ሰው በጣም 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 ለውጥ ያመጣል እና ተስፋ አትቁረጡ። የማይለወጥ ነገር የለም። ሽባን እስከ ማዳን የደረሰችው ወይም ደግሞ በዚህ ልክ እምነቷ ጠንካራ የሆነው እግዚአብሔር ጸሎቷን እንደሰማላት ምልክት ነው የሰጣት። ከሷ ጋር እንደሆነ ማሳያ ነው። ይምረኝ ይሆን ስትል አዎ እምርሻለሁ ሲል ምልክት ሲያሳያት በልጁ ላይ ያሳያት ማለት ነው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ነው። አሁን በአሁኑ ዘመን ያለው ትውልድ ለምንድን ነው ተስፋ ቶሎ የሚቆርጠው? ስለማይጸልይ ነው። ተስፋ ይቆርጣል ዝም ብሎ። ከዛ በኋላ በቀላሉ ቅጠል አኛኪ ይሆናል። ምንድን ነው ስራ የለም ይላል። በቃ መጀመሪያ መጸለይና እድሉን እግዚአብሔር እንዲሰጠው መጸለይ። በውስጡ ያለው መንፈስ እኮ አምክኖታል። መች ተዋጋው? የድሉን የሚዋጋውን ኃይል መች ተዋግቶት ነው? ስራ የለም ተምር ያለው ግን ስራ የለም ይላል። ከእግዚአብሔር ጋር ነው የተማርከው። ታዲያ የተማርከው ቅድመ አያትህ ዝንጀሮ ከሚል አስተማሪ ነው የተማርከው። የፈጠረህን የሚነግርህ አይደለም እኮ ያልፈጠረህን የሚያወራልህ አስተማሪ ፊት ነው የተማርከው። ስለዚህ ስራውን ከየት ይፈጥርልሃል? በቃ ያው ቅድመ አያቶች ዝንጀሮ ነው እያልክ ከኋላ ጭራ እየዳበስክ በቃ ዝንጀሮ ሆነን ነው የኖርነው እኮ። የዚህ አይነት ባህሪያት ነው። ተፈጥሯዊ ስጦታዎችን ከምስጋና አምላክ ኃይል ጋር አንጻር ልናገናኘው እንኳ አልቻልንም። ስለዚህ ከእግዚአብሔር ያለን እድል በክፎች ላይ የተመሰረተ እየሆነ መጣ እና የመልካም ነገር ጠላት የሆነው ክፉ ኃይል መንፈሳዊ ጉዞህን ማድከም ብቻ አይደለም፣ እድልህንም እንደዚሁ ያደክማል። ሰዎችም ያንተን እድል የተቃና እንዳይሆን ምኞታቸው ነው። የሚስጥር መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስተ ያስፈሳል። ዛር እንደዛ ያደርግም። ከልጅነት ጀምሮ አብሮ ያደገ የቡዳ መንፈስ እንደዛ ያደርግም። በጣም ስልታዊ ስለሆነ እሱ ቻይ ነው። በእኛ ጸሎት ሊቃጠል በጣም ቻይ ነው። እነዚህ መተቶች ግን የሚባሉት ድንገት መጥተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው። በተለይ ስትጸልዩ ካዩ የነዛን ሰዎች ባህሪ ደግሞ ያመጣል። የነዛ መተት ያደርጉባችሁን ሰዎች ባህሪ፣ ጸባያቸውን፣ ስሜታቸውን እናንተ ላይ ለማጋባት ይሞክራልና ልክ ለጸሎት የምትንበረከኩበት ሰዓት ላይ ይነግራቸዋል። እዛ ሄዶ ይጨንቃቸዋል። አሁን ልጅቷ በዛ ሰዓት ምን እየሆነች ነው? ሶፋ ላይ በቃ ትንቆራጠጣለች፣ ትወጣለች፣ ሲጋራ ታጨሳለች፣ ትወጣለች፣ ምን ትላለች፣ ግራ ልትጋባ ትችላለች። አላስፈላጊ ባህሪ ልታይባት፣ ልትነጫነጭ፣ ልትቆጣ ትችላለች። ለምን? እዚህ ጋር ልጅቷ እየጸለየች ስለሆነ እዛ ጋር መንፈሱ ያገናኛል ማለት ነው። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሀሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃብኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም? ጓደኛችሁ ሆኖ ፈራ ተባ እያለ እናንተን እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ነው ፊልም ትላላችሁ። ከቫንዳም እንደዚህ ደናርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ ስም በቃ እንደዚህ ነው ብዙ ጊዜ እና መንፈስ በጣም በጣም እንትን ነው ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ። ንስሐ ስትገቡ ለካህኑ ምንም ኃጢአት አትደብቁ። ካህኑን ይጭነቀው፣ ምንም አይጭነቃችሁ፣ አትሳቀቁ። ያለውን ንስሐችሁን የሰራችሁትን ኃጢአት በሙሉ እርግፍ አድርጋችሁ ንገሩ። አንድ የታመመ ሰው ሐኪም ፊት ቁጭ ብሎ ቀርቦ በሽታውን በአግባቡ ካልተናገረ መድኃኒት ያገኛል? አያገኝም። ስለዚህ ኃጢአቱን የሚሰውር አይለማም ይላል ጥበበኛው ሰለሞን። ስለዚህ ኃጢአት የሚሰውር ነገር አይደለም። ስትናገሩ ፍርጥርጥ አድርጋችሁ ተናገሩ። ሁል ጊዜ እንደምንለው ንስሐ ስትናገሩ ስትናዘዙ ዙሪያ ጥምጥም አትናገሩ።
ከዘሞታችሁ ዘሙቻለሁ፣ ከአንድ ሰው ከሆነ ከአንድ፣ ከሁለት ሰው ከሆነ ከሁለት ሰው አባቴ በዝሙት ወድቄያለሁ በሉ እንጂ ዝሙት እንዴት እንደሰራችሁ ታሪኩን አትናገሩ። ያ ማለት ምን ማለት ነው? ለምሳሌ ሴቶች አንድ ወንድ በስራ ምክንያት ታውቀው ስልክ ተቀያየርን፣ ስንደዋወል አባታችን እኔ አልፈለኩም ሻይ ቡና ስንል በቃ እየተላመደን እየተግባባን መጣንና እኔ እኮ አልፈልግም ዝሙት፣ ግን በቃ ዝሙት ሰራው። ይሄ ኃጢአትን መናዘዝ ሳይሆን ታሪክ መናገር ነው። ወንዶችም እኔ እኮ በእውነት እንደዚህ አይነት ነገር አልሰራም፣ ትዳር እያለኝ እጮኛ እያለኝ፣ የሌላችሁም ደግሞ አጋጣሚ በስራ ተዋወቅን፣ ተግባባን፣ በጣም ወዳጅ ሆንን፣ በቃ አባታችን እንደው አልፈልግም አንድ ቀን ጥሎኝ ነው በቃ አንድ ቀን ዝሙት የሰራው ታይባል። ስትናገሩ ያለውን ኃጢአት ፍርጥርጥ አድርጋችሁ ተናገሩ። ሌላው ለየትኛው ንስሐ ካህናት 74 ሳንቲ አይጠይቋችሁ፣ ወይም ደግሞ ንስሐ ስትገቡ ይሄንን ክፈሉ፣ ይሄንን አምጡ፣ ይሄንን አውጡ አትባሉ። ንስሐ በነፃ ነው። እኛ ክህነት የሰጠን መድኃኔዓለም በገንዘብ ነው በነፃ ነው? በነፃ ነው። ስለዚህ ለእናንተም አገልግሎቱ የሚሰጠው በነፃ ነው። 74 ሳንቲ ለንስሐ አትከፍሉም። ይሄ ኃጢአት ያለዚህ ገንዘብ አይሰረም የሚባል ነገር የለም። ሴቶች ጽንስ አስወርዳችሁ አንዳንድ ካህናት አይ ይሄ ምጽዋት ያስፈልገዋል እንዲህ አይነት ገንዘብ አምጪ ይባላሉ። ወንዶቹም እንደዚሁ። ስለዚህ 74 ሳንቲ አትጠየቁም። ይሄ ማለት ንስሐ ለተቀበሉ ቀኑና ለሰጡ ለእናንተ የነፍስ አባት ለሆኑ ገንዘብ አትስጡ ማለት አይደለም። ለንስሐ አባታችሁ ኃጢአታችሁን ለተሸከሙ ላወረዱ እግዚአብሔር ይፍታ ብለው ከእግዚአብሔር ላስታረቁ ካህናት ግን ስትፈልጉ በፍቃዳችሁ አባታችን ካርድ ሙሉበት፣ ለትራንስፖርት ተጠቀሙበት፣ ሻሽ ካባ ግዙበት ብላችሁ አይደለም 100 ብር 100 ሺህ ብር በግል መስጠት ትችላላችሁ። እኛ የምንለው ለንስሐ 74 ሳንቲ አይከፈልም። አገልግሎቱን በነፃ አግኝታችሁ እናታችሁን ኪዳነ ምሕረትን አመስግናችሁ መሄድ ትችላላችሁ። ሌላው እጅግ በጣም የምናስጠነቅቃችሁ የምትጸጸቱት የምትቆጩት እስከዚች ሰዓት ድረስ ነው። የትኛውንም ኃጢአት ስሩ፣ ሁሉም ኃጢአት ከንስሐ በታች ነው። የትኛውንም በደል ስሩ፣ ሁሉም በደል ከክርስቶስ የቸርነት በታች ነው። ስለዚህ እዚህ መታችሁ ንስሐ ገብታችሁ ቀኑና ተቀብላችሁ ሄዳችሁ ክርስቶስ እግዚአብሔር ንስሐ ብገባም ይሄንን ኃጢአት በእውነት ይቅር ይለኛል ወይ? እኔ በተደጋጋሚ ጽንስ አስወርጃለሁ፣ ሰርቄያለሁ፣ ግብረ ሰዶም ፈጽሜያለሁ፣ ኢሩካቤ ፈጽሜያለሁ፣ እግዚአብሔርን የሚያስቀይም ነገር ለሰው ማልናገረውን በደል ሰርቻለሁ፣ በእውነት እግዚአብሔር ይቅር ይለኛል ወይ ብላችሁ ከተጸጸታችሁ ልብ ብላችሁ ስሙኝ። ከንስሐ በኋላ ያለ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። እስኪ በሉ ከንስሐ በኋላ በሉ ያለ አላስፈላጊ ጸጸት በራሱ ኃጢአት ነው። እዚህ መታችሁ ይውላችሁ ንስሐ ገብታችሁ እግዚአብሔር ከንስሐ በኋላ ይቅር አላለኝም ብላችሁ ማሰብ ይሄ ከሰራችሁት ኃጢአት የበለጠ ኃጢአት ነው። ለምን? እዚህ መታችሁ ይቅርታ አግኝታችሁ ከሄዳችሁ በኋላ ኃጢአቴ አልተሰረየም፣ እኔ አልነጻውም፣ አሁንም በደለኛ ነኝ ብላችሁ የምታስቡ ከሆነ አንደኛ ክርስቶስን እንደ ፍጡር ቆጥራችኋል። ፍጡር ነው፣ ሰው ነው ቂም የሚይዘው። ሁለተኛ ክርስቶስን ደግሞ እንደ ቂመኛ ቆጥራችኋል። ስለዚህ ትልቅ በደል ነው። ከንስሐ በኋላ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። ይህንን ልብ አድርጋችሁ ያዙ። ከዛ በተረፈ ንስሐ ከተቀበላችሁ በኋላ ቀኑናችሁን ለአንድ ሳምንት ለ15 ቀን ለወርም ሊሰጧችሁ ይችላሉ። ከሰጧችሁ በኋላ ልክ ስትጨርሱ ቀጥታ ወደዚህ አትምጡ። ስልክ አለ፣ የሁሉም ካህናት አለ። ስልክ ይሰጧችኋል። ልክ ንስሐውን ከጨረሳችሁ በኋላ እንደ ነገ ልትፈቱ እንደ ዛሬ ደውላችሁ ቀሲስ እከሌ አባቴ ቀኑናዬን ጨርሻለሁ፣ ንስሐዬን አብቅቻለሁ፣ ነገ ይመቾታል መጥቼ ልፈታ በሉ። ንስሐ ተቀብላችሁ ታስራችሁ አትሂዱ። መታችሁ ፍትሐት ዘወልድ ደግመው እግዚአብሔር ይፍታ ብለው የኃጢአቱን ባላንስ ዜሮ አድርገው ነው የሚሸኟችሁ። ስለዚህ በተቻለ አቅም ቀኑናውን ከጨረሳችሁ በኋላ መታችሁ እዚህ የመፈታት ግዴታ አለባችሁ። ሌላው ነገ ሰኞ ነው አይደለ? ለመጾም የሚከለክል ህመም ያለባችሁ ወይም ደግሞ መጾም የማትችሉ ስኳር ሊሆን ይችላል፣ ሌላም የውስጥ ደዌ በሽታ ሊሆን ይችላል። እናንተን አይመለከትም፣ ነፍሰ ጡሮችም እናንተን አይመለከትም። መጾም የምትችሉ የበረታችሁ እስከ ነገ
11 ሰዓት ትጾማላችሁ። እየሰማችሁኝ ነው አይደለ? ነገ 11 ሰዓት ላይ ነው እህሏ የምትቀምሱት ማለት ነው። በተረፈ እዚህ ያለው የተባረከው አሁን ቅባ ቅዱስ የሚጨመርበት የቄደር ጸበል አለ። መደበኛውን ጸበል በኋላ እናንተ መጠጣት ትችላላችሁ። ቄደር የምትጠመቁ ለእናንተ የቀረበ የቄደር ጸበል አለ። እሱን እናንተ ትጠጣላችሁ ማለት ነው። ለራሳችሁ ብቻ ነው የሚፈቀደው፣ ጸሎቱ ላይ የተካፈሉ ማለት ነው። ሌላው የቄደር ጥምቀት የስሬት ጥምቀት ነው። እንግዲህ ጸሎተ ቄደር ማለት መጽሐፈ ቄደር ላይ የሚለው ህሙማን የሚፈወሱበት ከኃጢአት የሚነጹበት ነው። ይሄ ጸሎትና ጸበል እንደሌላው አይደለም። ከኃጢአታችሁ የምትንጹበት፣ ወንዶች የ40 ቀን ሴቶች የ80 ቀን ልጅነታችሁን የምታስመልሱበትና የምታድሱበት፣ ንጹህ እንደ በረዶ ነጭ የምትሆኑበት የጸሎት ስርዓት ነው። ስለዚህ እንደ መደበኛው ጥምቀት እዚህ ጋር ምቱኝ እዚህ ጋር ዳብሶኝ አይባልም። የስሬት ስለሆነ እኔ በደንብ አጠምቃችኋለሁ። ሌላው መደበኛ ተጠማቂዎች አላችሁ፣ እናንተን አንድ ላይ በደንብ ትጠመቃላችሁ። ለህመም ለበሽታ እንዶ ክፉ መንፈስ የሚራቀኝ የምትሉ ከሆነ አርብና ረቡዕ ቋሚ አገልግሎት አለ። መታችሁ በስርዓት መጠመቅ፣ ቅባ ቅዱስ መቀባት፣ ማሸኘት ትችላላችሁ። ከዛ ውጭ ግን አሁን የምትጠመቁት ጥምቀት የስሬት ጥምቀት የንስሐ ጥምቀት ስለሆነ በተቻለ አቅም እንደው እዚህ ጋር ደብድቡኝ እዚህ ጋር ምቱኝ የሚባልበት አይደለም። እየሰማችሁኝ ነው አይደል? በተረፈ ንስሐ ገባችሁ፣ ዛሬ ኃጢአታችሁን አራገፋችሁ፣ ከዚህ በኋላ እድሜ ዘመን ንጹህ ትሆናላችሁ ማለት አይደለም። ሰውነን በስጋ እንፈተናለን፣ በኃጢአት እንወድቃለን። ዛሬ ንስሐ ገብታችሁ ከሳምንት ከአንድ ወር ከሁለት ወር በኋላ ኃጢአት ቢገጥማችሁ በኃጢአት ብትወድቁ ተመልሳችሁ ነው ንስሐ ገቡ። እየሰማችሁኝ ነው አይደል? ንስሐ እስከ እድሜ ዘመን የሚገባ ነው። ዛሬ ገብተን ነገ ምንተው አይደለም። ኃጢአት በሰራን ቁጥር እየመጣን ንስሐ እየገባን ይቅርታ ምንጠይቅበት ነው። ቤተ ክርስቲያን ሆስፒታል ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። እዚህ መታችሁ አይፈረድባችሁም። ኃጢአታችሁን አራግፋችሁ ነው የምትሄዱት፣ ንጹህ ሆናችሁ ነው የምትሄዱት። ስለዚህ ነገም በኃጢአት ልትፈተኑና ልትወድቁ ትችላላችሁ። ተስፋ እንዳትቆርጡ። በየትኛውም ኃጢአት ብትፈተኑ ግድ የላችሁም። እኛ አገልግሎቱን አልሰለቸንም። እኛ ሳንሰለች አትሰልቹ። አንዳንዶች ንስሐ ይገባሉ፣ በተደጋጋሚ ንስሐ ይገባሉ። ከዛ በአንድ አይነት ኃጢአትና በተለያየ አይነት ኃጢአት ሲወድቁ ተስፋ ይቆርጣሉ፣ ከቤተ ክርስቲያንም ይርቃሉ፣ ከእግዚአብሔርም ይሸሻሉ። እግዚአብሔር ላይ ተስፋ አትቁረጡ። ስለዚህ በተቻለ አቅም በኃጢአት ብትወድቁ ተመልሳችሁ ነው በንስሐ ትነሳላችሁ። ነገም ሄዳችሁ በኃጢአት ብትወድቁ ዳግም በንስሐ ትነሳላችሁ። ኃጢአት ቢጥላችሁም ንስሐ ያነሳችኋል። ኃጢአቴ በደሌ ብዙ ነው እግዚአብሔርን በድያለሁ ብላችሁ አትራቁ፣ ቅረቡ፣ እግዚአብሔር ይቅር ይላችኋል። እመቤታችን ኪዳነ ምሕረት ከልጇ ታማልዳችኋለች፣ ታስታርቃችኋለች። ስለዚህ በተቻለ አቅም እንዳትርቁ አደራ የምንላችሁ። ንስሐ ከገባችሁ በኋላ ዳግም ደግሞ እንዳትፈተኑ ጸሎት ጀምሩ። እስኪ እንደው ሁሌ እንደምናገረው 2 ጸሎት ብቻ እስኪ እንደው ጊዜ የለኝም አይመቸኝም የምትሉ ሰዎች በተቻለ አቅም ከቲክቶኩም ከዩቲዩቡም ከፌስቡኩም ካለውም ጊዜያችሁ ቀነስነስ አድርጋችሁ እስኪ ማታ 15 ደቂቃ ጠዋት 15 ደቂቃ የጸሎት ጊዜ ብቻ ይኖራችሁ። ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ እናታችሁን ለምናችሁ ቅድስት ሆይ ለምኝልን ብላችሁ በውዳሴ ማርያም ተኙ። የሰላም እንቅልፍ ትተኛላችሁ። የተቋጠረውን ታስፈታላችሁ። እመቤታችንን ታቀርባላችሁ። የምትፈልጉትን ነገር ከሷ ታገኛላችሁ። ከዛ ውጪ እንደው ጠዋት ውልቅ ብላችሁ ወደ ሰራም ወደ ጉዳያችሁም ከመሄዳችሁ በፊት ነገ ብንሞት የምንቆመው ለፍርድ ሥላሴ ፊት ነው። ሥላሴ ፊት ወይ ይፈረድልናል ወይ ይፈረድብናል። ስለዚህ አጋዕዝተ ዓለም ሥላሴን ያዙ። የፈጠራችሁ ማን ነው? ሥላሴ። ነገ ብትሞቱ ማፊት ነው የምትቆሙት። የሚኮንኑት የሚያጸድቁት ማን ናቸው? ስለዚህ አጋዕዝተ ዓለም ሥላሴን ያዙ። ሰይፈ ሥላሴ የሚባል ጸሎት አለ። የሌላችሁ ግዙ፣ ያላችሁ ጊዜ ሰጥታችሁ በርትታችሁ ጸልዩ። ሰይፈ ሥላሴ እንደ ውዳሴ ማርያም የዕለት አለው። ያንን ጸሎት ሳታቋርጡ ስለ እውነት ቀሲስ ምን አለበሉኝ 15 ደቂቃ አይፈጅም። ያችን ጸሎት አድርሳችሁ ሥላሴን ተማጽናችሁ ውጡ። አንደኛ የሥላሴን መለኮታዊ ጥበቃ ታገኛላችሁ። ሁለተኛ
አጋዕዝተ ዓለም ሥላሴ ይለመኗቸዋል። ሶስተኛ እድሜ ጠግባችሁ ለንስሐ በቅታችሁ ለሥጋው ደግሞ በቅታችሁ ትሞታላችሁ። ሶስተኛ እንደው ሰውነን ነገ እንሞታለን ለፍርድ ሥላሴ ፊት ስንቆም አጋዕዝተ ዓለም ሥላሴ ስለምናመሰግናቸው ስለምንጸልይ አይፈርዱብንም፣ ይፈርዱልናል። ወደ ሲኦል አያወርዱንም፣ ከቅዱሳን ጋር በገነት ይደምሩናል። ስለዚህ እንደው ግድ የለም ለጸሎት ጊዜ የለኝም የምትሉ ወጣቶች በሙሉ ሁላችሁም በተቻለ አቅም ውዳሴ ማርያም ማታ፣ ጠዋት ሰይፈ ሥላሴ ጸልዩ። ከዛ ደግሞ የአምልኮት ስግደት ስገዱ። አንድ ሰው ገንዘብ ከሚሰጥ ይልቅ ለእግዚአብሔር ጉልበቱን የሚሰጥ ሰው የከበረ ነው። ጉልበት ማለት ወዝ ድካም ማለት ነው። የሚሰግድ ሰው ሁሉ ጊዜ ጉልበቱን ነው ለእግዚአብሔር የሚሰጠው፣ ድካሙን ነው ለእግዚአብሔር መስዋዕት አድርጎ የሚያቀርበውና በተቻለ አቅም የአምልኮት